ታነቻቤ ሴትየዋ ብረትም መቤት ናቸው ሲመጡ የተባሉትን ሁላችንም እናሳውሳለን ግን የሰሩትን እንግዲህ ማየት ነው ሀገሪቱ መሪ ጋር በመተባበር እንደ ጅና እንደ ጓንት በመሆን ለሌት በቁር ቀን በፀሐይ ተናቦ በመስራት ያመጡትን ለውጥ እያየነው ነው ወንዶቹ ስቱዲዮ ቁጭ ብለው ሴቷን በመስደብ ተጠምደዋል በጣም ተጠምደዋል በቃ እንትን ቀይረናል ማሊያ ተቀያይረው ነው መሰለኝ እንደዛ ላይ ተጠምደዋል ክብርት ከንቲባዋ እየሰሩት ያለው ስራ እጅግ የሚያኮራ ከወንዶቹ ጋር ቦታ ተቀያይረዋል ከተማዋ በየአቅጣጫው እየተጓዘችበት ያለው ርቀት እንደምታውቁት ሌባ ሊበላ ሊያሰፈስፍ በልቶ ለበይ ሊሰጣት አቅፏት ያዘሽ ከተማ ናት እና በዚህ ሁሉ መሃል ፍታ እንዲህ በርቀት የተለያዩ አፍሪካዊ ጉዳዮችን እንድታስተናግድ ማስቻለን የመሰለ ድል የለም በአዲስ አበባ እንዲህ መሆን ውስጥ የጸጥታ ሪፎርም እንመለከታለን የፌደራል ፖሊስ እናገኛለን ቨርቹዋል ዲፌንሱን እንመለከታለን የመከላከያን ርቀት እናያለን የሪፐብሊካን ጋርድን ጥንካሬ እናያለን በጣም ከፍ ያለ ነው በጣም ይላቀ ነው አዲስ አበባን የጸብ መናኸሪያ ለማድረግ የማይፈልግ ኃይል የለም የአዲስ አበባ መተራመስ ለሞቃዲሾ ሰላም የሚመስለው አካል አለ ተጫዋች ነው መሰለኝ የአዲስ አበባ መተራመስ ለዘንባባው ሰውዬ እረፍት መሆኑን የሚያስብ ሰው አለ ያ ሁሌ እንደምለው አንዳንድ ሽበት ጭንቅላት አይመርጥም ቀለም ተቀባወይ ሰው ሁሉ ዘንድሮ ሽማግሌ ጠፋ ሽበት እንደድሮ እንደዛ ነው ግን ይህች ከተማ በርቀት እየሄደች ነው ሊያተራምሱን የሚፈልጉት ይችን ከተማ ለምንድን ነው የሚፈልጓት ብለህ ከጠየቀኝ የኢኮኖሚ አቅም የስበት ማዕከል የአፍሪካ መዲና ይህች ከተማ ላይ ተቆሞ ነው ኢትዮጵያ የአፍሪካ ካፕን ታዘጋጅ የሚል ጥያቄ የቀረበው በርቀት በልህቀት የከተማ አስተዳደሩ ያለውን ሀብት አውጥቶ ማየታችን ራሱ ድንቅ አይደል አዲስ አበባ ይህን የመስራት ሀብት ያላት እንኳን አይመስልንም ነበር ስለሚበላ ስለሚዋጥ ህልም ስላል ነበር የህልም አካል መልበስ ማሳያ ከሆኑ ጉዳዮች መካከል አዲስ አበባ አንዷ ናት አዲስ አበባ እንዲህ በ3 ወር ውስጥ እኮ የተሰራችው 3 ወር ሙሉ እየተለቀሰ አንተ ወሬ ሳትቀይር አንተ ርዕስ ሳትቀይር ከተማዋ ተቀየረች አደነግጥም እንዴ ተንቀሳቀስክ ይኸውልህ የጅብ ጥላ እንዳይበቅልብህ ተንቀሳቀስ ፕሮፓጋንዳ ቀይሩ እኛ እንደ አይነት ጨዋታ አንሰማም ብራዘር እነሱ በቪላ ቤት እየኖሩ እነሱ በሚያምር መንገድ ላይ እየተንፈላሰሱ እነሱ ኤሲ የሚበራና የሚያጠፋ ቤት ውስጥ እየኖሩ አንዲት እናት አንዲት ምስኪን ደሃ ሴት ከደሳሳ ቤት ለምን ወጣችን ቤት መቀየርን መልማትን ፖለቲካ አድርገውታል ሁሉም ነገር ፖለቲካ መሆን አይተበቅበትም ነዋሪዎቹ ያላሉትን ነዋሪዎቹ ያልፈቀዱትን ነዋሪዎቹ ያልፈለጉትን ፕሮፓጋንዳ በእነሱ ላይ መስራት አጋሰስነት ነው ለምን ለማችሁ ብሎ ጭቅጭቅ ለምን ለማችሁ ብሎ ንትርክ ግን አይሆንም ፒያሳን ያየ በካሳንቺስ አይማርም ፒያሳን ያየ በፒያሳ ተምሮ ካሳንቺስ ላይ አፉን አይዘጋም ግን ምን አደረጉ ለካሳንቺስ ሲሉ የከሳ ፕሮፓጋንዳቸውን ይዘው መጡ ምን ነው ጩኸቱ ከፍየሏ በላይ ሆነ ብሎ መጠየቅ በጣም ያስፈልጋል ከፍየሏ በላይ ሆነ ካሳንቺስ ኮሪደር መልማት ባይለማስ ምን እንደሚያስጨዋችሁ ብሎ መጠየቅ እሺ አይልማ ከዛስ ምን ይፈጠር ምን አስባችሁ ነበር ህዝብን ለግጭት እያንዳንዷን አጀንዳ ለልቂት የሚደግሱ ሰዎች ናቸው አዲስ አበባ ለምንና ለማን የምትጠቅም ከተማ ሆና መስራት እንደለባት ማያውቁ ዛሬ የምናወራው አዲስ አበባን በአፍሪካ ልክ እንደሆነ ደጋግሜ ነግሬያቸዋለሁ አዲስ አበባን በአፍሪካ ልክ ነው የምናነሳት አዲስ አበባን በኢትዮጵያ ከፍታ ነው የምንተርካት አሁን ምን ሄድበት መንገድ ላይ የሚታየው ነገር ራሱ ለዲፕሎማቶቻችን በጣም ድንቅ የሆነ አዲስ አበባ የዲፕሎማቲክ ማህበረሰቡ መናኸሪያ ናት በልኳ መገንባት በልኳ መሰራት አለባት ከዛስ በልኳ ደግሞ አመጽ መቀስቀስ አለባት በልኳ መፈራረስ አለባት የሚሉ ሰዎች ናቸው የአዲስ አበባ ወዳጅ ሆኖ የመጡት ለንጽጽር እንኳን የማይበቁ እኔ ጠቅላይ ሚኒስትር አብይ አህመድ ተቾች ያስቁኛል በተለይ በአዲስ አበባ ጉዳይ አዲስ አበባን አዲስ አበባነቷን አስባይ መሰረቷት እንትና ናቸው ብለው የሆነ ሰውዬን ሲያሞግሱ ምናምን የምትሰማቸው ሰዎች ከመሬት ይነሱና የሆነ አይነት ሐሳቤ ላብይ ሲሆን ያነሳሉ በዚህ የኢትዮጵያ ፖለቲካ ሜዳ ላይ ላብይ ሲሆን በጣም በርካታ ነገሮች አይሆኑም ለብልጽግናው መንግስት ሲሆን አይሆኑም
ህልምህ ጉዞ ሩጫና ትጋት እንኳን እንትን አይልላቸው አይገዛቸው እጅግ ድንቅ ነው ይሄ የሚነገር የሚተረክ ነው